ወላሂ ትልቁ ዓላማዬ ነገ የውመል ቂያማ ነቢይ ሰለላሁ ዐለይሂ ወሰለም በቃ በእኔ መንገድ ላይ ሰዎችን አስተምረሃል እና ብለው በቃ ከእርሳቸው ጋር መቆምን ያስላም። እኔ ምድር ላይ ሌላ ምንም የምመኘው ነገር የለም ከአስተምሮት በስተጀርባ ነቢያቶች ቁል ላ አስአልኩም ዐለይሂ አጅራ ይላል። ሙሐመድ ሆይ ስታስተምራቸው ሰዎችን እኔ ከእናንተ ምንም ክፍያ አልፈልግም በላቸው። ኢን አጅሪየ ኢላ ዐላ ረቢል ዓለሚን ምንዳዬ በዓለማቱ ጌታ በአላህ ላይ ብቻ ነው በላቸው ይላል። እኔ ነገ የውመል ቂያማ የምፈልገው ከአላህ ዘንድ በቃ አንተ ልክ እንደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደነ ኢብራሂም እንደነ እስማኤል የእነርሱን መንገድ በምድር ላይ አስተምርሃልና ና ከእነሱ ጋር ሁን የምባልባትን ቀን ነው የምጠብቀው። ትልቁ ስኬት ማለት ያ ነው። ትልቁ ክስረት ማለት ነገ የውመል ቂያማ አንተ ስታስተምር የነበረው በቃ ለእኔ አይደለም ተብለህ ከነቢያቶች አትሆንም ከነቢይ ከተመለስኩኝ በቃ ለእኔ ትልቁ ክስረት ያ ነው። ለዚህ ነገር ደግሞ ኢኽላስ እና ሙታበዓ ሊኖር ይገባል። ኢኽላስ ለአላህ ስብሐነሁ ወተዓላ ጥርት አድርጎ መስራት ፊል ቀውሊ ወል ዐመል። ይሄን ነገር አላህ እንዲወፍቀኝ እና ይሄ ነው በቃ ሌላ ነገር የለውም። ምድር ላይ የፈለገ ጸጋ ብትሰጡ ያ ጸጋ ከአኺራው ጋር የሚገናኝ አይደለም። እና ትልቁ ጸጋ ብሎ ማለት ነገ የውመል ቂያማ እና አንተ ከነቢያት ጎን ነህ፣ ለነሱ ሰርተሃል፣ እነሱ ጀምረውት የሄዱትን የተውሂድ መንገድ ትምህርት የነቢያትን መንገድ አስቀጥለሃል፣ ሰዎችን ወደ እኔ መንገድ እንደ ነቢያት ጠርተሃል እንድለኛ አምላኬ ነው። እዛቸዋል ከባዕድ አምልኮ ሰዎችን ማዳን እንትን ስል ያ ነገር ነው ትዝ የሚለኝ ጭንቅላቴ ላይ ያለው አምላኬ አላህ ነገ የውመል ቂያማ እንደነ ነቢ ሰለላሁ ዐለይሂ ወሰለም እንደነ ኢብራሂም እንደነ እስማኤል ሰዎችን ወደ እኔ ጠርተሃል ብለህ ከነሱ ጠርተህ አድርገኝ የሚለው ነው። በቃ አላህ ከነሱ ያድርገን። ነቢዩላህ ዩሱፍ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን ይላል። ከደጋጎች አስጠጋኝ አለ። ኢብራሂም ምን አለ? ረቢ ሀብሊ ሑክመን ወአልሒቅኒ ቢሳሊሒን አለ። ከደጋጎች አስጠጋኝ ይላሉ። እኔም ዛሬ ነቢያቶች ያደርጉት እንደሆነ ማደርገው አላህ ነገ የውመል ቂያማ በዚህ በስራዬ የዛኔ ይሄን ቃል እንዲለኝ ነው። በቃ አንተ ከደጋጎችን ጋር ነህ። እነ ኢብራሂም እነ ኢስማኤል አስተምረው የሄዱትን መንገድ አንተም ቀጥለሃል መባል ያሰላም ትልቁ ስኬት ይሄ ነው። በቃ ከዚህ ሌላ ምንም ነገር አልፈልግም። አላህ ይሄንን እንዲወፍቀኝ ሁላችሁም ዱዓ አድርጉልኝ። ያችን ቃል ከአላህ ዘንድ እናገኛት ኢንሻአላህ። አላህ ይወፍቅህ ያ ረብ። እና እኔ ደግሞ ሌላ የምጠይቅ ጥያቄ ማለት አሁን ያለው ኢማራት ነው። ከአረባት ሀገር ሁሉ ኢማራትን ለምን መረጥክ? ማለት ስዑዲያ ለምን እንግዲህ አልሄድክም ብዬ ደግሞ ይሄ ውስጤ ጥያቄ አለኝ። ለምን ኢማራትን መረጥክ? ሳውዲ ለምን አልሄድክም? እዛም እድሉ ብታገኝ ወደዛ ትሄዳለህ ወይ? ትልልቅ ጃማዎች አሉ መዲና ላይ፣ ያን ነገር ሳስበሃል ወይ የሚለውን ነገር። ሳውዲ ከዚህ በፊት ሂጅ ያለሁኝ ወደፊትም ለመሄድ አስባለሁኝ ለዑምራ ለሐጅ ምናምን ኢንሻአላህ። ሌላው ነገር እዚች ሀገር ትንሽ ነፃነት አለ መሰለኝ ከሌላው። ምናልባት ሳውዲ ላይ ሆነ አንዳንድ ጊዜ የሆነ ሰዎች ኢቃማ ቢኖራቸው ራሱ እንደዚህ ነፃነታቸውን እኔ በህይወቴ ነፃነት እወዳለሁ እና ከዚህ አንፃር እቺ ሀገር ትንሽ እንትን ብላኛ ተመችታኛለች ማሻአላህ ኢማራት። እና ሌላው ሐጅ ዑምራ ምናምን እንደዚህ እንዲሁም ለእውቀት ከተባለ ሳውዲ ነው የሚያክል የለም። እኔም ይሄን መዲና ላይ ትልቅ ጃማዎች ስላሉ ያን ነገር አስበህበትም ታውቃለህ? ማለት እዛ ሄደህ ጃሚያ እድል አግኝቼ ነበር የዛኔ ዛሬ በፈረንጆች 2012 ከስንት ዓመት በፊት ማለት ነው ወይ 2012 ከ13 ዓመት በፊት ከ13 ዓመት በፊት ሳውዲ በሄድኩ ጊዜ ዛኔ ሱዳይስ ቤት ግብዣ ተደርጎልን ነበር። ሱዳይስ ቤት ሂጄ ነበር። የዛኔ የራት ግብዣ ተደርጎ ሱዳይስ ቤት ሄድኩኝ። ሱዳይስ የትኛው ግን መካ ያለው? አዎ መካ ያለው። ቤቱ ሄድኩኝ ሰላም ብሎኝ ምናምን እንደዚህ ገንባሪን ስሙ ምናምን አቤት ምናምን ልጅ ነን የዛኔ አስበው ከዛሬ 13 ምናምን በፊት ነው። 13 ዓመት በጣም ከዚያ የዛኔ ቤቱ ከገባን በኋላ የራት ግብዣ ምናምን በላ። ከዚያ በራሱ ስም የታተመ በራሱ ወጪ የታተመ ቁርአን ከአብዱራህማን ሱዳይስ ብሎ ስጦታ ምናምን ሰጠኝ። ቤት ለኢትዮጵያ ድረስ ይዤው መጥቼ ነበር። የዛኔ እሱ ቤት እንዳለሁኝ ከጃሚዓቱል ኢስላሚያ ቀጥታ መግባት የምትፈልጉ ከሆነ ብሎ እድሉ መጣለን።
ምንም ፈተና ምናምን አያስፈልጋችሁም። በዚህ በቃ ለእናንተ እድል ተከፍቶላችኋል ሲባል በቃ ፎርም ሙሉ ተብሎ ወረቀት መጣ። እዚያ ቆይ ለመማር ምን ያክል ዓመት ይወስዳል ምናምን ብዬ አንዱን ዝም ብዬ ስጠይቀው ቢያንስ በጥቂቱ 7 ዓመት ድረስ ዶክተሬት እስክትይዝ ምናምን አለኝ። 7 ዓመት ሁሉ ከእናቴ ርቄ ምናምን እንደዚህ ልኖር? ገና እዛኔ እንደሄድኩ ራሱ አልቅሻለሁ። የምሬ ነው። በጣም ነው ያለቀስኩት። እናቴ እያልኩ ማለት ነው። ጭራሽ 7 ዓመት ርቄ ምናምን ልኖር? ማ ይቅርብኝ፣ አልፈልግም አልኳቸው። አልፈልግም አልኩኝ። በዛው ያን እድል መለስኩት። ልጅነትም ነበር ያኔ ትንሽ። ኢንሻላህ እድሉ እንደገና ይገኛል ቢዝኒላ ኢንሻላህ። አይ በጣም እኔ ብዙ ጊዜ ውስጤን ለምንድን ነው ሁሱ በቃ መዲና ጀማዓ ለምንድን ነው እዛ ያልሄደው የሆነ ነገር ብዬ አንድ ቀን እጠይቃለሁ ብዬ ነበር አስብ ነበር። ያው አልሐምዱሊላህ እሱም ዛሬ በጣም ገርሞኛል። እስከ ሶዴስ ቤት ራሱ ድረስ ሄዳል። ማሻአላህ። አይ በጣም ኢንሻአላህ እድሉ ከተገኘ ደግሞ ኢንሻአላህ ነገ እኛ እንግዲህ ትልቅ ሀገራችን ላይ ትልቅ አሊም ትሆናለህ ብለህ የሌሎችን ዑለማ ቦታ ትተካለህ ብለን የምንጠብቀው ወንድማችን ነው ቢዝኒላህ። እሱን ደግሞ አላህ ይወፍቅህ። በጣም ደስ የሚል ነገር ነው። ሙሳ እሺ፣ እስካሁንስ አለ? አለው እያየሁ ነው። ያው አብዛኛዎቹ ጥያቄ ፐርሰናል ጥያቄዎች ናቸው። ተወሰኑን ስላሉብኝ ነው። አብዛኛውን አንተ እየጠየቀው ነው። ቆንጆ ጥያቄዎች ማለት የሚጠቅመንን ጥያቄ ብንጠይቅ ነው። አንደኛ እንደ ሃይማኖትም እንደገና ደግሞ በፐርሰናል በሰው ህይወት ብዙ ምንትን ጥያቄዎች ላለማቅረብ ነው ኢንሻአላህ። ሌሎቹ ስለ ሃይማኖታዊ ንጽጽር ትምህርቶችና በተለይ አሁን እነዚህ ቁርአን ላይ አብዛኛዎቹ ቁርአን ለመቅራት እናስባለን። ጊዜው እንዴት ነው? ጊዜ እንዴት አመቻችተን ነው የምንቀራው? በጣም እያስቸገረ ነው። እንደገና ደግሞ ተስፋ እንዳንቆርጥ ምን እናደርግ? ምን ትመክረናለህ? የሚሉትንም እስኪ የተወሰነ ሀሳብ ስጣችሁ። ተስፋ እንዳትቆርጡ ትልቁ የሚረዳቸው ነገር ከእውቀት በኋላ ነገ የውመል ቂያማ የሚገኘውን ምንዳ ማሰብ ነው። የሰው ልጅ እውቀትን ቁርአን ካፈዘ በኋላ ዲናዊ እውቀትን ተምሮ ከዚያ በኋላ ሰዎችን በሚጠቅም ጊዜ የሚያገኘውን ምንዳ ሲያስብ ጊዜ እንጂ ጥንካሬን የሚያገኘው በሌላ አይደለም። እኔ ቁርአን ስንቀራ ጊዜ ዛኔ ቁርአን ያፈዘ ሰው የሚያገኘውን ምንዳ ስንሰማ በጣም ልዩ ስሜት ነበረኝ። ነገ የውመል ቂያማ ምን ያክል ክብር እንደሚሰጠው ቁርአን ያፈዘ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር ይሄ በጭንቅላቴ ላይ ትልቅ ተጽዕኖ በቃ አስተዋጽኦ አድርጎልኛል። ይሄ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? يقال لصاحب القرآن يوم القيامة اقرأ وارق ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأ بها. يقال لصاحب القرآن قالوا النبي صلى الله عليه وسلم ለቁርአን ባለቤት የተንሳይ የቂያማ ቀን አላህ ለእርሱ እንዲህ ይለዋል አሉ። እርሱ ተለይቶ ለብቻ ይጠራል። ምን ይለዋል አላህ? እቅራ ይለዋል፣ በል ቅራ ቁርአንን። ወርቂ እየቀራህም የጀነትን ደረጃዎች ወደ ላይ ውጣ ይባላል። ወረትል ከማ ኩንተ ቱረትሉ ፊ ዱንያ፣ በምድር ላይ ሳለህ አሽቀንቅነህ አሳምረህ ስትቀራ እንደነበርከው አሁንም የጀነትን ደረጃዎች እየቀራህ ውጣ፣ ከአንተ ዘንድ ባለው ቁርአን ልክ እስክትደርስም ድረስ ቅራ ይባላል። ታዲያ ይህን ደረጃ ለማግኘት የሚለው በጣም ልዩ ስሜት ነበር በውስጤ ላይ እና ይሄን ነገር አስባችሁ እንትን ስትሉ በጣም ትልቅ እንትን ትሉበታላችሁ። የቂያማ ቀን የትንሣኤ ቀን ቤተሰብ ለቤተሰብ እርስ በራሱ የሚሻሽበት ወይንም ደግሞ የሚራራቅበት ጊዜ ነው፣ የሚሸሽበት ጊዜ ነው። ታውቃላችሁ አላህ በቁርአን ላይ ምን አለ? የውመ የፍሩ ልመርኡ ሚን አቢህ ይላል ወኡሚህ ወአኺህ ወሳሒበቲህ ወበኒህ ወፈሲለቲህ እያለ ይናገራል። ሰውየው ከአባቱ የሚሸሽበት ቀን ነው። ከእናቱ፣ ከአባቱ፣ ከሚስቱ፣ ከወንድሙ፣ ከልጁ የሚሸሽበት ቀን። እያያት እናትህን ጥልሃት ትሄዳለህ። ሊኩል እምሪእ ሚንሁም የውመኢዚን ሸእኑ ዩግኒህ። ሁሉም ሰው የዛኔ የራሱ የሚያስጨንቀው ጉዳይ ያለው አለ አላህ። ታቸዋል በጣም ሁሉም በቃ እንትን ይላል፣ ይሸሻል አንዱ ከሌላው። ቁርአንን የያዘ ሰው ሲቀራ አሉ ነቢ ሰለላሁ ዐለይሂ ወሰለም ቁርአን የያዘ ሰው ግን ጭራሽ ወላጆቹን ፍለጋ ይሄዳል አሉ።
ወላጆቹን ፍለጋ ይሄዳል። ወላጆችህን አምጣ ይባላል። አላህ ሱብሓነሁ ወተዓላ ያለ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል።